ይመስገን። አሜን። እንድናመሰግን የፈጠረ እንድናከብር የፈጠረ ቅዱስ እያልን ስሙን እንድንጠራ የፈጠረ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ በሥጋ ስሙ ለዘለዓለም የተመሰገነና የተባረከ ስሙን ስንጠራ ስሟን የማንረሳው እማምላክ በብዙኃን እመብርሃን እየተባለች የምትጠራ የአምላክ እናት በሥጋ የኔና የእናንተ እናት በጸጋ ድንግል ማርያም ስሟ ከፍ ከፍ ያለ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ደናግል ሁሉም በየክብራቸው ስማቸው ከፍ ከፍ ያለና የተመሰገነ ይሁንልን። እንግዲህ ዛሬ የፋሲካው በዓል ሳምንቱ የሚከበርበት አራተኛ ሳምንት ላይ ደርሰናል ማለት ነው። ለዚች ላደረሰን ጌታ ክብር ምስጋና ይግባውና እልል ብላችሁ አመስግኑት። እንግዲህ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 33 ላይ ያለው ኃይለ ቃል ይሆናል። የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው። እኔ ቆሜ እንድመከር እናንተ ቁጭ ብላችሁ እንድትመከሩ፣ እኔ ቆሜ እንድማር እናንተም ቆማችሁ ቁጭ ብላችሁ እንድትማሩ ሁላችንንም እግዚአብሔርን እያስተምረን ፈቅዶና ወዶ ለዚች ሰዓትና ሰከንድ አድርሶናልና ክብር ምስጋና አይግባው። እንግዲህ እናንተም የምታዳምጡበትን እዝነ ልቦና እኔም ደግሞ ይህንን ቃል የማነብበትን ወይም የምናገርበትን አንደበት መድኃኔዓለም ይፍቀድልን። ወተንስኡ ሶቢሃ ይእተ ሰዓተ ወተሰወጡ ኢየሩሳሌም። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተገለጠበት ሳምንት፣ ሲጨነቁ ለነበሩት ለእነኛ ለማዖስ መንገደኞች የተገለጸበት ሳምንት ነው ማለት ነው። ክብር ምስጋና ለእሱ ይሁን። አመስግኑት እግዚአብሔር። በዚያችን ሰዓት ይለናል። የዛሬ ሳምንት የተማማርነው የትምህርታችን ርዕስ የማዖስ መንገደኞች በሚጓዙበት ሰዓት ስለ ክርስቶስ እያወሩ እየተነጋገሩ በሚሄዱበት ሰዓት ረዘም ያለ መንገድ ይዘው ባሉበት ሰዓት ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሌላ በመንገደኛ ሰው ተመስሎ ከሁለቱ መካከል አብሯቸው ሦስተኛ ሆኖ እየሄደ መሆኑን የዛሬ ሳምንት ተነጋግረን ነበረ። በዛንም ሰዓት እንግዲህ በመካከላቸው አብሯቸው እየሄደ ባለበት ሰዓት ላይ ቀኒቱ መሽታ ነበረና አልፎ የሚሄድ መስሏቸው እነሱም ስለ እሱ እየተነጋገሩ ስለ ኢየሱስ መሰቀል፣ ስለ ኢየሱስ መገረፍ፣ ስለ ኢየሱስ መከራ ቤዛ ይሆን ዘንድ የመጣውን ይቤዥ ዘንድ የመጣውን ሰቀሉት እያሉ ብዙ ነገር ሲነጋገሩ ነበር። ምክንያቱም ያንንም የሚነጋገሩበት ምክንያት ምንድን ነበር ካላችሁ፣ በወቅቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለስቅላት በተያዘ ሰዓት ሐዋርያት ሁሉም ፈርተው ተበታትነው ነበር። እኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሱም በሚሰቅሉበት በመጀመሪያ አብረው ሲማሩ ሲከተሉት፣ አብረው ሲያድሩ፣ አብረው ሲውሉ የነበሩት ሁሉ ያችን ቀን ያችን ሰዓት ያችን መጥፎ ሰዓት ላይ ግን ሁሉም ተበታትነው ነበረ። ከተበታተኑት መካከል ግን እነዚህ ሁለቱ የማዖስ ሕዝቦች ስለነበሩ ከዛም በኋላ እያዘኑና እየተከዙ ወደ ሀገራቸው መመለሳቸው ነበረ። ምክንያቱም ተስፋችንን አጣን በሚል ውስጣቸው ተጨንቆባቸው ነበረ እናቶቼ። ነገር ግን በመንገዳቸው ላይ ረቂቁና ድንቁ ጌታ ክፋትና ጥፋት የሌለበት አምላክ የእነሱን የልባቸውን ትካዜ በመመልከት
በመካከላቸው ተገልጾላቸው ነበር። ከነዛ ከተበታተኑት መካከል ሁለቱ ሉቃስና ኒቆዲሞስ የሚባሉት ማለት ናቸው። እንግዲህ ኒቆዲሞስ በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ሰዓት ስጋውን አውርዶ ዮሴፍና ኒቆዲሞስ ስጋውን አውርደው በአዲስ መቃብር ያስቀመጡት፣ ለዮሴፍ በተዘጋጀው መቃብር ውስጥ ያስቀመጡት ከገነዘው ወይም ደግሞ አቀላጠፈው ካስቀመጠው ወደ መቃብር ከወሰደ አንደኛው። ምክንያቱም ከዛም በኋላ ግን ሁሉም ሲበታተኑ፣ ሁሉም በየመስመራቸው ሲሄዱ፣ ቀሪዎቹ ግን የተወሰኑት ቀሪዎቹ ግን በዛው በኢየሩሳሌም በማርያም ቤት ይኖሩ ነበር። ማርያም የምትባል የማርቆስ እናት ማርያም ድንግል ማርያም የጌታችን እናት ሳትሆን የማርቆስ እናት ማርያም የምትባል ነበረች። እንግዲህ በዛች ቤት ነበር የሚሰበሰቡት። ከዛች በኋላ በዛ ተገልጾላቸው ከቆየ በኋላ እነዚህም ደግሞ በመስመር ላይ ሲሄዱ አብረው ቆይተው ወደኛ እደል መስመሩ በዛ አካባቢ ሌላ ማደሪያ ቤት የለም፣ ይቺ ቦታ ግን የኛ ማደሪያ ናት። ስለዚህ አንተ ደግሞ መሽቶብሃልና ከኛ ጋር እደር አሉ። እሺ ብሏቸው ገባ። በመጀመሪያ ግን ሲነጋገሩ ሲተክዙና ሲነጋገሩ ጥውልግ ብለው ነበርና የተሰማቸው ስሜት ከባድ ስሜት ነበር እናቶቼ። ምክንያቱም የዓለምን ጌታ ነው የሚያጡት። ምክንያቱም የዓለምን ፈጣሪ ነው ያጡት። ለነሱ የሚራራላቸውን የሚያስተምራቸውን አባታቸውንና አምላካቸውን ነው ያጡት። ዛሬ እኔና እናንተ በስጋ የወለደን አባታችንን ሲሞትና አይደለም ሲሞት ሲታመም እንጸወድቅ የለም፣ አንጨነቅም፣ ምን አናለቅስም። ምን እነሱም ደግሞ ይቤዠናል ያሉትን ወይም ደግሞ ዓለምን ያድናታል ያሉትን ጌታ አይናቸው እያየ ጆሮአቸው እየሰማ ነበረ እየሰቀሉ። ለዛ ነበረ ሲጨነቁ የነበረው። እሱም ካዲያ በአንደበቱ ምን ብሏቸዋል? ሳስተውላችሁ ስትራመዱ ሆነ ስትሄዱ ስትነጋገሩ እየጠወለጋችሁ ነው። ለምን ትጠወልጋላችሁ? ጠውልጋችሁ ነው የምትራመዱ። ምን ሆናችሁ ነው አላቸው። የሚገርም ነው እኮ። ምን ሆናችሁ ነው ሲላቸው፣ አይ አንተ በዚች ሀገር ላይ የለም ነበርን? ወይም ለብቻ ነው የምትኖረው የነበረው? በኢየሩሳሌም የተደረገውን ታምር የተደረገውን ስራ አላየህምን? ሕዝቡንም ያድናል ለዓለምም ይቤዣል ያልነውን ሲያስተምረንና ሲያግዘን ሲረዳን የነበረውን የናዝሬቱን ኢየሱስ ክርስቶስን ስለሱ መሰቀል ነው የምናወራ አሉት። እሱም አብሯቸው ነበረ። የዛን ጊዜ እየሄደ ነበረ። ማታ መሸ። ሲመሽም በየዋህነታቸው በመልካም ሰውነታቸው እንግዳ በመውደዳቸው እንግዳ በማፍቀራቸው አምላካቸው ከነሱ ጋር አደረ። ዛሬስ እናቶቼና አባቶቼ እኔና እናንተስ የእንግዳው ፍቅር ምን ያክል ነው በውስጣችን ያለው? ምን ያክል ነው የሰው ፍቅር በውስጣችን ያለው? ምን ያክል ነው የመሸበትን የምናሳድርበት? ምን ያክል ነው የተቸገረ የምንረዳበት? ምን ያክል ነው መስመር ጥሩ መስመር አይደለምና እኛ ጋር ድረስ ትሄዳለህ፣ ይህ መንገድ ተመሸ በላይ መልካም አይደለም ብለን ቤታችንን በራችንን ክፍት አድርገን የትኛችንን አሁን ይህን መስመር ያዝነው? እነሱ ግን በየዋህነታቸው አምላካቸው አብሯቸው አደረ። ክብር ምስጋና ለመድኃኔዓለም ይሆንልን። እንግዲህ በዛ ሳምንት ነው ይሄን የተነጋገርነው። በዛም ገባና እንጀራውን ሲባርክ በመጀመሪያ ያላስተዋሉትም አይናቸውን ሸፍኗቸው ነበር። አይናቸው ተሸፍኖ ነበር፣ አላስተዋሉ ነበር እንጂ እኮ እየተረጎመላቸው ነበር። መጽሐፍትን እየተረጎመ እያስተማራቸው ነበር የሚሄደው። በመጀመሪያ አብረውት እንዳለ አብረዋቸው ከመሞቱ በፊት ከመሰቀሉ በፊት እያስተማራቸው የነበረውን ትምህርት ጭምር እየተረጎመት ያስተምራቸው ነበር። ነገር ግን አላስተዋሉም፣ አይናቸው ተጋርዶባቸው ነበረ። ነገር ግን ከትንሽ ጊዜ በኋላ እንጀራውን ቆርሶ ባርኮ ከሰጣቸው በኋላ አይናቸው ተገለጸና
ዓይናቸው ተገለጸላቸው፣ አስተዋሉትም፣ እሱ እንደሆነ አወቁት። ወዲያውኑም ከፊታቸው ተሰወረ። ክብር ምስጋና ለአምላካችን ይሁን። አመስግኑ። እንግዲህ ይህንን ብለን ነበር ለመግቢያ፣ ይህንን አስተምረናችሁ ወይም ይህን ተናግረንላችሁ ነበር የዛሬ ሳምንት ያቆምነው ማለት ነው። ዛሬ ደግሞ ከዛም በኋላ እነሱ ተስፋ ቆርጠው ወደ ሀገራቸው ሲመለሱ በነበረበት ሰዓት ነው። ተስፋ ቆርጠው በቃ ተሰቀላል፣ በቃ ሞት አይደል፣ በቃ ተለያየን አይደል እያሉ ውስጣቸው አዝኖ ነበረ ወደ ሀገራቸው ሲመለሱ የነበረው። ከዛም በኋላ ልክ በዛን ቤት ውስጥ ተተገለጸላቸው፣ ምግቡን ቆርሶ ከሰጣቸው ከተገለጸላቸው በኋላ ግን ወደ ኢየሩሳሌም ዳግመኛ ተመለሱ። ዛሬም በክፋትና በጥፋት ውስጥ ያለነውን እግዚአብሔር ወደ ኢየሩሳሌም ይመልሳል። ኢየሩሳሌም ማለት ቅድስት ቤተ ክርስቲያን ናት። ኢየሩሳሌም ማለት ምንድነች አልኳችሁ? ቅድስት ቤተ ክርስቲያን ናት። ዛሬ ከቤተ ክርስቲያናችን የኮበለሉትን ወንድሞቻችንን፣ የኮበለሉት እህቶቻችንን፣ የኮበለሉትን ልጆቻችንን ይመልስልን መድኃኔዓለም ክርስቶስ። እነዚህ ሰዎች እንግዲህ ከዛ ተመለሱና ወዴት ነው የሄዱት? ቀጥታ ወደ ኢየሩሳሌም ሄዱ። በዚያችም ሰዓት ተነስተው ይላል ጥሬ ቃሉን ላንብብላችሁ። ወደ ኢየሩሳሌም ተመለሱ። 11ዱና ከነሱም ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖን ታይቶታል እያሉም በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን ነገር እንጀራውንም በቆረሰ ጊዜ እንዴት እንደታወቃቸው ተረኩላቸው። በእውነት ክርስቶስ ተነስቷል። ክብር ምስጋና ለመድኃኔዓለም ይሁን። አሁን እርስ በራሳቸው ነው የሚነጋገሩት በዛ በማርያም ቤት። ያቺ የማርያም ቤት እንግዲህ የእመቤታችን ስሟ መጠጊያ ነው እናቶቼ። የእመቤታችን ምን አልኳችሁ? ስሟ መጠጊያችን ነው። ስሟ መጠለያችን ነው። ስሟ ሀብታችን ነው። ስሟ ቤተ መቅደሳችን ነው። ስለ እውነት እንግዲህ ማርያም የተባለችው ግን የማርቆስ እናት ናት። በዛን ሰዓት ማርያም ቤቱ የማርቆስ እናት ቤት ነው። ሁልጊዜ ሐዋርያት እዛች ውስጥ ነበረ የሚሰባሰቡት። ይፈራሉ፣ በሩን ይዘጋሉ፣ በሩን ይቆልፋሉ፣ ቀዳዳውን ይጠቀጥቃሉ። ይፈሩ ነበር። ይህ ሥጋ አስፈሪ ስለነበር ይፈሩ ነበር። በመጀመሪያም የተገለጸው በሷ ቤት ነው። ቶማስ በተጠራጠረ ሰዓት ጌታችን ኢየሱስ ክርስቶስ በተዘጋ በር ገብቶ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን ያለው በዚችው እናት ቤት ነው። የሚሰባሰቡበት እሱ ቤት ነበር፣ የሚሰባሰቡባት ቤት ማለት ነው። ምሳሌው ግን ሰው ሲከፋው መሸሸጊያው ቅድስት ቤተ ክርስቲያን መሆኗን ለማሳወቅ በአንዲት ቦታ ይሰባሰቡ ነበረ። በተለያየ ቤትም አይገቡም ነበረ። በተለያየ ቦታም አይሄዱም፣ አይታዩም ነበረ። በዚሁም ሰዓት እንደዚህ እያሉ የተጨነቁ እያወሩ ግማሽ ደስታ፣ ግማሽ ፍርሃት፣ ግማሹ እውነት ይሆን እውነት አይደል ይሆን እያለ ውስጡ እየተጠራጠረ በነበረበት ሰዓት እውነት ክርስቶስ ተነስቷል፣ ለስምዖን ተገልጿል እያሉ በሚነጋገሩበት ሰዓት እነዚህ ደግሞ ሁለቱ መጡና ደግሞ በቤታቸው ገቡ፣ ተቀላቀሉ። ከተቀላቀሉ በኋላ ምንድን ነው ያሏቸው? በእውነት አግኝተነዋል። እኛ ወደ ማዖስ በምንጓዝበት ሰዓት ላይ አግኝተነዋል። እንዳውም አብረን እንደር ብለህ ነው። ወደ ቤት ከገባ በኋላ እንጀራውን ባርኮ ሲሰጣል እሱ መሆኑን አውቀናል። በትክክለኛ ክርስቶስ ተነስቷል ብለው መሰከሩ። ክብር ምስጋና ለአምላካችን ይሁን። እንግዲህ ልጆቼ በጣም ደስ ካላችሁ እልልታውን በደንብ ድል ማለት ነው። እነዚህኞቹም ይሄንን ምስክርነት እየሰጡ እነዛም ተነስቷል እያሉ እያወሩ እየተነጋገሩ እየተመካከሩ በነበረበት ሰዓት አንድ ደስታ ላመስግናቸው ነው። እንዲህ እያሉ በነበሩበት ሰዓት ላይ ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ክብር ምስጋና ለእሱ ይሁን። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም አላቸው
ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ። ይህንንም ብሎ እጆቹንና እግሮቹን አሳያቸው። ክብር ምስጋና ለመድኃኔ ዓለም ይሁንልን። አመስግኑት እግዚአብሔር። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚች አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። እነርሱም ከአንተ ጋራ ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳቸው ቃሌ ይህ ነው አላቸው። ክብር ምስጋና ለአምላካችን ይሁንልን። አመስግኑ። እንግዲህ እናቶቼና አባቶቼ ተመልከቱት የእግዚአብሔርን ድንቅ ሥራ። እነሱ ፈርተው በነበሩበት ሰዓት ላይ እሱ አብሯቸው ነበረ። እነዛዎችም ተደብቀው በነበረበትና በዛ ቤት ውስጥ በነበሩበት ሰዓት ላይ በልባቸው ውስጥ አድሮ ነበረ። በልባቸውም ውስጥ ያደረላቸው ስለ እሱ ይነጋገሩ ነበረ። እነዛም ፈርተው አገር ሲለቁ የነበሩት ደግሞ አብሯቸው ይሄድ ነበረ። አብሯቸው መንገደኛ ሆኖ ይራመድ ነበረ። በመጨረሻም ደግሞ የሁሉንም ልብ ከተመለከተ በኋላ ጊዜውና ሰዓቱ ሲደርስ በመካከላቸው ተገለጠና ሰላም ለሁላችሁ ይሆንልን አላቸው። ክብር ለእሱ ይሁን። እንግዲህ ይህንም በተናገረ ሰዓት ላይ ሁሉም ፈሩ፣ ሁሉም ደነገጡ። ምክንያቱም ገና ውስጣቸው ገና በፍርሃት ውስጥ ነበር። መንፈስ ቅዱስ ገና አልተላከላቸውም፣ ድፍረቱ አልተሰጣቸውም ነበረ። ድፍረቱ ስላልነበራቸው ዛሬስ እኔና እናንተ በጭንቃችን ሰዓት ማንን እንጥራ? ማን በጎናችንስ ይሁን? ማን ነው የሚረዳን? ማን ነው የሚያግዘን? ማን ነው መልካም ነገር የሚያሰማን? ማን ነው ደስታውን የሚሰጠን? እግዚአብሔር ነው። ልጆቼ የድንግል ማርያም ልጅ ኢየሱስ ክርስቶስ በሰማይ ያለ አባት የሌለው ብቸኛ፣ በምድርም ያለ እናት የሌለው ብቸኛ ጌታ፣ እውነተኛ አምላክ፣ የገዢዎች ገዢ፣ የብርሃናትን ብርሃናቸው፣ ብርሃናትን የፈጠረ ዓለማትን የፈጠረ ዓለምን የፈጠረ ጌታ ዝቅ ብሎ ለእኛ የታዘዘ፣ ዝቅ ብሎ እኛን ያገለገለ፣ ዝቅ ብሎ የሐዋርያቱን እግር ያጠበ፣ በድሃይቱ ቤት የተገኘ ያችን 12 ዓመት ደም ሲፈሳት የነበረችውን እናት በጨርቁ የፈወሰ። ኧረ እንደው አመስግኑት በማርያም። በጨርቁ የፈወሰ መታደል ነው እህቶቼና እናቶች፣ መታደል እኮ ነው። 12 ዓመታት ለአንዲትም ቀን ለአንዲትም ሰዓት 12 ዓመታት ከደም መፍሰስ ያልተቆጠበች እናት፣ ደም እንደ ውሃ ሲፈሳት የነበረችው እናት፣ ከሰው ሸሽታ የነበረችው እናት፣ ከሰው የሸሸችው እናት። እናቶች አስቸጋሪ እኮ ነው 12 ዓመት ደም መፍሰስ ማለት። አይከብድም? 12 ቀን አይከብድም ወይ? 12 ቀን። ሰባተኛውን ቀን ታለፈባችሁ የወሩ ዕዳ፣ የተሰጣችሁ ዕዳ በእናንተ ላይ የመጣው ያ ከእናታችን የወረስነው ከእናታችሁ የወረሳችሁ ሰባተኛውን ቀን አልፎ 8ኛ ቀን 9ኛ ቀን እንኳን ቢሆንባችሁ ምን ያክል ነው የምትጨነቁት? አታውቁትም? እሷ ግን 12 ዓመታት ደም እንደ ውሃ ይፈሳት ነበረ። ሰውነቷ ስለሚሸት ከደሙ ሽታ የተነሳ ከሰዎች ተገላ ራቅ ብላ ትኖር ነበር። በዛን ሰዓት ግን በእውነት ነው የምላችሁ ማቄ ጨርቄ ሳትል በዛ ሕዝብ መካከል ሕዝብ አፍንጫውን እያፈነባት
እሱን ማግኘትና ግንባር ለግንባር እንኳን መባረክ ባትችል ሕዝቡ መካከል ላይ ቀስ ብላ ፈርታ ጨርቁን ነበር የነካችው። ጨርቁን የለበሰውን ጨርቅ ነበር የነካችው። የለበሰውን ጨርቅ በነካይ ሰዓት ግን እሱም መለስ አለ። ከሰውነቴ አንዳች ነገር ሲወጣ ታውቆኛል፣ ምንድነው አለ። እሷም ወዲያውኑ ዳነች። ክብር ምስጋና ለአምላካችን። እንግዲህ ከተከዙት ጋር አብሮ የሚጓዝ ከተጨነቁት ጋር አብሮ የሚኖር ድሃ አደጎችን የሚያሳድግ የወደቁትን የሚያነሳ የተረሱትን የሚፈልግ አዳም በበደለው በደል ለ5500 ዘመን ከተጣለ በኋላ 5500 ዘመንን ቆጥሮ የማይታየው ታይቶ የማይዳሰሰው ተዳሶ የማይነካው ተነክቶ መገረፍ የማይገባው ተገርፎ መሰቀል የማይገባው ጌታ ቅዱሱ ጌታ ተሰቅሎ የአዳምን ዕዳ ለመክፈል የአዳምን በደል ለመክፈል አዳምን ከነዘሩ ከነዘራዘሩ ከነልጆቹ ለማዳን ከነበረበት ፈተና ለማውጣት ከነበረበት ጭንቀት ለማውጣት ከነበረበት ከዛ ከመከራ ውስጥ ለማውጣት 5500 ዘመን ተጥሎ ጠፍቶ የነበረውን አዳምን ለማውጣት የቅዱስ ጌታ ለኔና ለእናንተ የማይታየው ታይቶ የማይዳሰሰው ተዳሶ የማይገረፈው ተገርፎ የማይሞተው ሞቶ ተነስቶ ሞታችንን የኛን ሞት በሞቱ ሽሮ ሕይወት ሰጥቶናልና ምስጋና ይገባዋል። እግዚአብሔርን አመስግኑት። እንግዲህ ታዲያ ለምን ትፈራላችሁ አለ። ለምን ትፈራላችሁ? እኔው ራሴ ነኝ፣ አትጠራጠሩ። መንፈስ የሚዳሰስም የሚጨበጥም ነገር የለውም። ምክንያቱም ገና እነሱ መንፈስ መስሏቸው ልባቸው ታውቆ ነበረና። አስቡት፣ የኔና የናንተ ጌታ አስቡት፣ ልባችን ያሰበነውን ሲያውቅ፣ በልባችን ውስጥ ያለውን ሲመረምር ሲያውቅ፣ በልባቸው ምን መስሏቸው ነበር ነው ያለው? መንፈስ መስሏቸው ነበረና ፈርተው ነበር፣ ደንግጠው ነበረ፣ ተርበትብተው ነበረ። እሱ ግን ያስተውል ነበር። እነሱ በልባቸው መፍራታቸውን ያውቃል። በልባቸው ውስጥ መደንገጣቸውን አውቋል፣ ተመልክቷል። ይሄንን ከተመለከተ በኋላ ለምን ትፈራላችሁ? መንፈስ መስሏቸው ስለነበረ መንፈስ እኮ አይደለሁም እኔ ራሴ ነኝ፣ ኑና እጄንና እግሬን እዩ፣ የተቸነከርኩበትን ችንካሬ ኑና ተመልከቱ አላቸው። ክብር ምስጋና ለሱ ይሁን። ዛሬም ከኔና ከእናንተ ጋር ለእግዚአብሔር ዛሬም ከኔና ከእናንተ ጋር ለእግዚአብሔር አይዟችሁ፣ አይዟችሁ፣ ጠንክሩ፣ ጽኑ። እግዚአብሔርን በቀኛችሁም በግራችሁም በፊታችሁም በኋላችሁም አድርጉት። እግዚአብሔር አንተ በቀኝና እግዚአብሔር አንተ በግራዬ ሁን፣ እግዚአብሔር አንተ በፊቴ ሁን፣ አንተ ከኋላዬም ተመልከተኝ፣ ከምንሸራተትበትና ከምወድቅበትም ደግፈኝ፣ ከወጣሁበት መጥፎ መስመር ወደ መልካም ቦታ መልሰኝ። እግዚአብሔር አንተ ተመልከተኝ በሉት። እግዚአብሔር ዛሬም አለ። እግዚአብሔር ዛሬም በመካከላችን አለ። ወደ ኢየሩሳሌም የተመለሱበት ምክንያት፣ ሸሽተው የነበሩት ወደ ኢየሩሳሌም የተመለሱበት ምክንያት፣ ዛሬም ሸሽተው የነበሩት ወይም ደግሞ ከቤተ መቅደሷ ፈቀቅ ብለው የነበሩት ወደ ቤተ መቅደሷ የሚመለሱበት እንዲመለሱ የተሰጣቸው የተቀመጠችላቸው የተቀመጠችለን ቅድስት ኢየሩሳሌም ቅድስት ቤተ ክርስቲያን ናት። ክብር ምስጋና ለሱ ይሁን። ዛሬም የተቸገራችሁ እግዚአብሔርን ጥሩ። በዛን ሰዓትም እኮ እነሱ እግዚአብሔርን ነው ሲጠሩ የነበረው። ስለ እግዚአብሔር ነበር ሲያስቡ የነበረው። እስኪ ያስቡት እግዚአብሔርን። እስኪ ለሰው ብሎ መሰቀሉን አስቡት። እስኪ ለሰው ብሎ መልማቱን አስቡት። እስኪ ለኛ ብሎ መድከሙን አስቡት። አስቡት፣ እግዚአብሔርን ተመልከቱ። አስተውሉ እግዚአብሔርን።
ልጅ የለንም ብላችሁ አትጨነቁ። ልጅ የሚሰጠው ራሱ እግዚአብሔር ነው። ብዙዎቻችሁ ልጅ የለንም ብላችሁ የምትጨነቁ አላችሁ። ለምን አልወለድንም ብላችሁ የምታስቡ አላችሁ። ትዳር ተያዝኩ 5 ዓመቴ ነው ባለቤቴ ግን አልጸነሰችም ብለህ የምትጨነቅ ትኖራለህ። ትዳር ተያዝኩ እኮ 10 ዓመቴ ነው ብለሽ ትጨነቅ ያለሽ ይፈታኝ ይሆን እንዴ ባሪት ወይ ልጅ ባለመውለድ የምትያለሽ። እግዚአብሔርን ጠይቂው፣ እግዚአብሔርን ጥሪው። እንግዲህ ኢያቄምና ሐናን ስትመለከቱ እኮ ልጅ የላቸውም ነበር። በሰው ዘንድም መልካም ስም የላቸው ነበር። በልዩ ምክንያት ምን ይችም አትወልድ ይሏት ነበረ። እሷም ታለቅስ ነበረ። ብዙዎች እናት መመልከት ይቻላል። ብዙዎች እናቶቻችንን መካን ሆነ የኖሩትን እናቶቻችን አባቶቻችን መመልከት ይቻላል። አብርሃምን መመልከት ይቻላል። ያን ያክል 90 ዓመት እስኪሆኑ ድረስ የልጅ ፍሬ ያላገኙ ከኔ ጋር ናችሁ። ማርያም እግዚአብሔር ከሁላችን ጋር ልጅ ባለመውለድ ምክንያት ትዳሬን ለመፍታት እገደዳለሁ የምትሉ ካላችሁ ግን በእውነት እግዚአብሔር ይህን አይወድም። ጽኑ በእግዚአብሔር፣ ጠንክሩ በእግዚአብሔር፣ እመኑ በእግዚአብሔር ይሰጣችኋል። እግዚአብሔር የሚሰጥ አታልደረሰ ሊሰጥ አይችልም። እግዚአብሔር እሱ እንኳን ራሱ ቃል ኪዳኑን ሲሰጥ 5 ቀን ተኩል ሲሆን አወጣለሁ ብሎ ቃል ኪዳን ከገባለት በኋላ 5 ቀን ተኩል ግን ሲቆጠር 5500 ዘመን ነበር የሆነው። 5500 ዘመን እስከሚደርስ ድረስ ግን እግዚአብሔር አልመጣም ነበር። ለምን? ቃሉ ነው። ለምንድን ነው? ቃሉ ነው። እባካችሁ እናቶቼ፣ እባካችሁ ወንድሞቼ፣ እባካችሁ በልጅ ማጣት ምክንያት ትዳራችሁን አትፍቱ። እባክህን ወንድሜ፣ እባክህን ለምን የኔ ወንድም በልጅ ባለመውለዷ ምክንያት ባለቤት ግን አታስለቅሳት። እሷ አጠፈጥፈውም። የሚሰጣት እግዚአብሔር፣ የሚሰጥህ እግዚአብሔር ነው። ችግሩ ከአንተም ጋር ሊሆን ይችላል የኔ ወንድም። ችግሩ አንተ ጋር ሊሆን ይችላል የኔ ወንድም። በእሷ ብቻ አይደለም። አታስለቅሳት። አብራችሁ ይልቁንስ አብራችሁ ወደ እግዚአብሔር አልቅሱ፣ ይሰጣችኋል እግዚአብሔር። ያጣው ነገር የለም እግዚአብሔር። የጠፋበት ነገር የለም እግዚአብሔር። ትናንትና ልውደቅልሽ ልሰበርልሽ ስትላት የነበረችው ዛሬ ግን ልቧን በእንባ አትስበረው ወንድሜ። ይቅርባችሁ ወንድሞቼ፣ በተቻላችሁ መጠን አረጋጓት እንጂ አታስለቅሷት። አሉ እዚህ መካከል ብዙ የሚያለቅሱ አይኔ እያያቸው ነው። አይኔ እያየ ጆሮዬ እየሰማ ነው የምናገረው። ዝም ብዬ አይደለም የምናገረው። ትናንት የነበረህን ፍቅር አትቀንስባት በልጅ ምክንያት። የልጁ ባለቤት እግዚአብሔር ስለሆነ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። ካልተወለደ ብላችሁ ብዙ ባትጨነቁ ጥሩ ነው። የተወለዱትም ጥለዋቸው ሄዱ ደግሞ እናቶች ስላላችሁ አይደል? ዋሻው እንጂ የተወለዱት 10 ምናምን ዓመት ለፍታችሁ ያሳደጋችኋቸው ግማሹ በሞት የተለዩዋችሁ አሉ። በጦር ሜዳ ሄደው አፈር የበሉ የሉም እንዴ? አሉ እኮ። እንዲሁስ ደግሞ የቅጠል ሰብሳቢ ሆነው የተቀመጡ፣ ሲጃራ ጫስ ሆነው የተቀመጡ፣ ቅድስት ቤተ ክርስቲያንን ጥለውባቸው የሄዱ እናንተንም ጥለዋቸው ይሄዱ አሉ አይደለም? ለመወለዱ ብቻ አይደለም መጨነቅ ያለባችሁ። እግዚአብሔር ሆይ በሉ እስኪ። እግዚአብሔር ሆይ ልቦናችንን አብራለን። በእውነት ይህ ትልቅ ጸሎት ነው። እግዚአብሔር ሆይ ልቦናችንን አብራለን። ትናንት የነበረችውን፣ ትናንት ስታምር የነበረችውን፣ ትናንት በምን ላይ ላገኝሽ ያልካትን ባለቤትን፣ ያችን ያከበርካትን፣ ያችን የወደድካትን ዛሬ ግን ልጅ አልወለድሽም፣ ማህፀንሽ ልጅ አይወልድም ብለህ አትለያት። በእውነት አንድ ገጠመኝ ብነግራችሁ፣ አንዱ እንደው አይንሽን አላይ በቃ ልጅ ታልወለድሽን ብሎ አባሯት፣ አንቺ ነሽ የማትወልጂው ብሎ ከፈታት በኋላ ኧረ በእናትህ እግዚአብሔር ያለ ዕለት ይሰጠናል፣ ኧረ በእናትህ ትዳራችን አንበትነው እያለች ስለምነው የቆየችና ይህ ታሪካዊ በህልም የታየ በታሪክ የተጻፈ አይደለም እነግራችሁ። ታሪኩን እኔ ራሴ የማውቀውን ነው እነግራችሁ። ራሴ የማውቀውን ያየሁትን የሰማሁትን
አሉታዊ አይደለም የምነግራችሁ፣ እውነታዊ ቃል ነው የምነግራችሁ። ካባረራት በኋላ እሱ ወዳውኑ ለካ ውጭ ላይ እንድትወልድ ብሎ የጀመራት አለች። የሚገርም ነው እግዚአብሔር ስራ። እሷ ግን ስንት ዓመት ጠበቀችው? 3 ዓመት ይመለሳል ብላ እያወቀች በ3ኛው ዓመት ሲብሳት ግን አገባች። ባገባች ግን በዓመቱ እሷ ልጅ ወለደች። እሱ ግን እስከ 4 ዓመት አልወለደም። የእግዚአብሔር ስጦታ ይሄ ነው። እግዚአብሔርን አመስግኑልኝ። የኔ እናት የኔ እህት እንባሽን አታፍሽ። ነገር ያለ ድንግል ማርያም እንባሽ ቁም። እንባሽን ድንግል ማርያም ትየው። ድንግል ማርያም ስለ ልጅ ብትጠይቋት ከልጇ ከወዳጇ ከአምላኳ ከፈጣሪዋ ከኢየሱስ ክርስቶስ ታማልዳችኋለች። ምክንያቱም የእሷን እናት ስታለቅስ የኖረች መሆኗንና አልቅሳ እሷን ማግኘቷን ታውቃለችና። እኔ ጋር ናችሁ? አሜን። ከሁላችን ጋር ድንግል ማርያምን ጠይቋት ታማልዳችኋለች። ምክንያቱም እሷ በስለት የተወለደች ናትና፣ በድላቸው የተወለደች አይደለችም፣ በጭንቅ የተወለደች እናት ናት። ብዙ መከራ አይታ ነው እናቷ እሷን የወለደቻት። ገና በነፍሰ ጡርነቷ ያየችው የእናቷን መከራ ብታዩት ብትመለከቱ፣ ትላንትና ያለፈው ግንቦት 1 ቀን በሊባኖስ ተራራ ላይ የተወለደች እናታችን ድንግል ማርያም ለእናቷ አልተጋረደላት፣ ለእናቷ አልታረደላት፣ ለእናቷ አልተጋረደላት። እናቷ ስትወልድ ለእናቷ አልታረደላት። እሷ ስትወልድ አልተጋረደላት። ልጇን ኢየሱስ ክርስቶስን ስትወልድ እናታችን ድንግል ማርያም አልተጋረደላት። እሷ በተራራ ላይ በዛፍ ስር ተወለደች። የዓለምን ቤዛ የምትሸከም ድንግል ማርያም የዓለም ንግሥት፣ የዓለም ተራራ መሸሸጊያችን፣ ብርሃናችን። እንዴት ብዬ ልግለጻት? እንዴት አድርገን እንግለጻት እናታችን ድንግል ማርያምን? በእውነት ስለ ድንግል ማርያም ቃላት ያጥራል እኮ። በድላችሁ ያልተወለደች አልኳችሁ። በሊባኖስ ተራራ ላይ በፍርሃት በመንቀጥቀጥ ያገኙን ይሆን? ዛሬ ይመጡ ይሆን? ቦታውን ያውቁብን ይሆን? እያሉ በተሸሸጉበት ቦታ ላይ በዛፍ ስር ሙክት አልነበረም ለድንግል ማርያም የታረደው። ጥሬ ነው የተቀቀለው፣ ንፍሮ ነው የተቀቀለላት። ለሐና ለመጫቷ ደሟ ለፈሰሰው ለዛች እናት አልተጋረደላትም፣ አልታረደላትም። እሷ ግን ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ የሚል ሥጋውን የሚሰጥ ሥጋውን ቆርሶ የሚሰጥ ደሙን አፍሶ የሚሰጥ ጌታ ልትወልድ የታጨች የተመረጠች የተቀደሰች የተባረከች በአምላክ ልቦና የታሰበች ክፋት ጥፋት የሌለባት እርኩሰት የሌለባት ድንግልናዋ ለዘላለም የሚኖር ግን እሷ በምን ስር ተወለደች አልኳችሁ? በዛፍ ስር። ዓለምን ለይኩን ብሎ የፈጠረ ሰማይና ምድርን የፈጠረ እኔና እናንተን የፈጠረ 22ቱን ፍጥረታት የፈጠረ ጌታ በምን ላይ ተወለደ? በግርግም በከብቶች ማደሪያ። ማን ሙቀት ሰጠው? ላምና በሬ አህያና በግ። ማንም ያሞቀው የለም። አያችሁ? ይህን ተመልከቱታ፣ ይህን መከራ ተመልከቱታ፣ ይህን አስተውሉታ። ለሱ የደረሰውን መከራ እንመልከታ። ብዙ እናቶች እኮ ዮሐንስ ቢወለድ ዮሐንስ ኤልሳቤጥና ዘካርያስ ልጅ የላቸው ነበር። እንደምታዩት ታሪኩን ልጆቹን ሕፃናቱን ያዙ። ልጅ የላቸውም። ጠይቀዋል፣ ግን እግዚአብሔርን ጠይቀዋል። ከጊዜ በኋላ ግን የተሰጣቸው ልጅ ማን ነው? ዮሐንስ። ንስሐ ግቡ መንግሥተ ሰማያት ቀርባለች የሚል በበረሃ ላይ የኖረ ለብቻው። ታዲያ እንመልከተው፣ እሱ መከራ ትንሽ እንመልከተው። ልጃቸውን ከተሰጡ ዘካርያስ ዕጣኑን በአጥኖ አምላኩን ለምኖ በመንበሩ ላይ ጸልዮ አልቅሶ እምባውን አፍሶ በስለት ያገኘውን ልጅ ግን ከትንሽ ጊዜ በኋላ ልጅህን እንረዳው አምጣ ብለው ነው የጠየቁት። ከኔ ጋር ናችሁ ልጆች? በእውነት እግዚአብሔር ከሁላችን ጋር ነው። ልጅህን አምጣ እንረዳው ነው። ልጅህን አምጣ እንንከባከበዋለን የተባለው። እሺ አመጣላችኋለሁ ብሎ ግን እሱ ልጁን ከወሰደ በኋላ ረጅም ጸሎትን በቤተ መቅደሱ ካደረሰ በኋላ እናቱን ኤልሳቤጥን ጠርቶ አንቺ ነሽ ይህንን ልጅ ወደ በረሃ ይዘሽው ሂጂ፣
እኔና አንቺን እንግዲህ ወዲያ ልንገናኝ አንችልም ብሎ እሷን ከሸኘ በኋላ ግን በቅዱስ ሚካኤል መሪነት እሷ ወደ በረሃ ስትሄድ ዘካርያስ ግን እዛው መንበሩ ጋር የተገደለው እዛው ነው ደሙ የፈሰሰው። የሚገርም ነው። ይሄን መከራ ተመልከቹ እናቴ። ዛሬ ልጅ አጣው ብለሽ የምታለቅሽ እናት ይሄን መከራ ተቀበዩ፣ ተመልከቹ የአምላክን ልፋት። ማንም ደርሶበታል፣ እናንተ ላይ ብቻ የደረሰ እኮ አይደለም። ታዲያ ልዩነት አለው። ልዩነቱ ምንድን ነው? አብርሃም ልጅ ቢያጣ ሳራን አልፈታትም። ደስ አይልም? ደስ አይልም እንዴ? ዮሐንስ ልጅ የለሽም ብሎ ልጅ አጣው ብሎ ኤልሳቤጥን አላባረራትም፣ ጠበቃት እንጂ አላጉረመረመባትም፣ አጽናናት እንጂ። እናጣለን አላላትም፣ እናገኛለን አላት እንጂ። እንዳውም መዘግየቱ እግዚአብሔር ለበጎ ነው። አይዞሽ እህቴ አይዞሽ መልካም ልጅ ይሰጠናል እግዚአብሔር ነው አላት። ሌላ ምንም አላላት፣ አላስለቀሳትም። ስለ እውነት ዛሬ ሚስቶቻችሁን የምታስለቅሱ ወንዶች በእውነት እግዚአብሔር ያስተውላችኋል፣ በእውነት እግዚአብሔር ይበቀላችኋል። ተዉ፣ አታስለቅሷቸው፣ አጽናኗቸው። እንግዲህ ወደ በረሃ ከሄደችም በኋላ ደግሞ ልጁን ይዛ በረሃ ላይ በበረሃ ዋሻ ውስጥ ልጁን እያሳደገችው በነበረ ሰዓት ላይ ደግሞ እንግዲህ ተመልከቱት የዮሐንስን መከራ። እናቱ ደግሞ ሞተችበት ጡቱን ሳይጠግብ። እናቶች ያስተውሉ። አቅፌ አጥብቼ አጥቤ የማሳድገው ልጅ ስጠኝ በሉ። ስትሳሉ ራሱ ጌታ ሆይ በእርግዝናዬ ችግር የማይፈጥር ህመም የሌለበት ተወለድኩ በኋላ አቅፌ ስሜው አጥቤው ተንከባክቤው አሳድጌው ሰርጉን ደግሼለት ተደስቼ ጉልበቴ ሲደክም የሚረዳኝና የሚደግፈኝ ልጅ ስጠኝ በሉ። እንደው ዝም ብላችሁ ጥራዝ ነጠቅ ልጅ ስጠኝ ልጅ አልሰጠኝም አትበሉ። አስቡት፣ ያች እናት ልጇን ይዛ በበረሃ ውስጥ እያለች ባሏ ቤተ መቅደሱ ሞቷል። እሷ ደግሞ እዛ በረሃ ላይ ልጇን ይዛ ብቻዋን እየኖረች ሕፃኑ ያለ እናት ለብቻው ቀረ ማለት። አሁን ወዴት ነው የሚሄደው? እንግዲህ አምላካችን በመንፈስ ቅዱስ በሚያውቀው ጥበቡ ሚስጥሩን በተረዳው መሞቷን ሲያውቅ በደመና እናቱ ድንግል ማርያምን ይዟት ወደ በረሃ ገባ። አንደምታውን መመልከት ይቻላል። በበረሃ ገባ፣ ዮሐንስንም አገኘው። እናቱም እንድትቀበል ካደረገ አንበሶች ጠርቶ እናቱ ተተቀበረች በኋላ እናታችን ርኅሩህ ልበ ንጹሕ ለኔና እናንተ እናት ድንግል ማርያም እንባው አይደለም የሚያለቅሰው፣ አይኑ አይደለም። ለኔና ለእናንተ የሚያለቅሰው አይኗ እንዳይመስላችሁ። ድንግል ማርያም የሚያለቅስልን የኔና የእናንተ እናት የምታለቅስልን ልቧ ያለቅሳል። ልቧ ነው የሚያለቅሰው። የኔና የእናንተ እናት ጆሮ አይደለም የሚሰማው፣ ልቧ ነው የሚሰማው። እንግዲህ እዛ ዶኪማስን ስትመለከቱ ልቧ ነበር የሰማው። የዶኪማስን ችግሩን የተመለከተው ልቧ ውስጥ የነበረው የሰማው ልቧ ውስጥ የነበረው ነው፣ ጆሮ አይደለም፣ ሐሜት አይደለም። እሷ የሰማችው እውነተኛውን ችግር ነበር የተመለከተችው። ታዲያ ይህች እናት ይሄንን ልጅማ ይዤው መሄድ አለብኝ አለች። አምላካችን ግን ምን አለ? ተይ፣ እሱ አይሄድም፣ እሱ ተልእኮ አለው፣ እሱ ስራ አለው። ኧረ እባክህ ሕፃን ልጅ ነው፣ እንዴት በረሃ ላይ ጥሌው ሄዳለሁ ስትል ተይ፣ ምን ይጠባል ስትል ቆይ ነይ። ቶራ የምትባለውን አውሬ ጠራና በልጅነቱ እኮ ነው ነይ አላት። አውሬዋን ይሄንን ሕፃን እያጠባሽ አሳድጊ። ዮሐንስ የቶራ ጡት እየጠባ ነው ያደገው። ዛሬስ እናቶቼ አጥብታችሁ ማታሳድጉልኝ ከሚፈጠር ቢቀር ይቀላል። እሺ፣ እግዚአብሔርን ጠይቁት፣ እግዚአብሔር ይሰጣል። እግዚአብሔር አይነፍግም፣ እግዚአብሔር ችግር የለበትም። እንግዲህ በዛ መንገድ ላይ ሲጓዙ አብሯቸው የተጓዘ ጌታ ዛሬስ በእኔና በእናንተ መካከል የለምን? እነዛ ሲጨነቁ የተመለከተ መድኃኔ ዓለም ዛሬስ የእኛን ጭንቅ አይመለከትም? ምን ችግራችሁን ለማን ንገሩ? ለእግዚአብሔር ችግራችሁን ንገሩ። እግዚአብሔር ምን ይላል? ይሰማል። እግዚአብሔር ምን ይላል? ይሰጣል። ግን እዛ ቶራ እያጠባቸው አድጎ መንግሥተ ሰማያት ገብታለችና ንስሐ ግቡ እያለ የበረሃ ማርና የበረሃ አንበጣ እየበላ መጣ። እግዚአብሔር አምላክ ስጋውን በልተን ደሙን ጠጥተን
እንድንድን ያደርገን። ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለ። ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት የለው። ይሄ እንግዲህ በመጽሐፍ ቅዱስ የተቀመጠው ነው። ዛሬ እኔና እናንተ መመልከት ካለብን፣ ማየት ካለብን፣ ማስተዋል ካለብን፣ ማነኝ ብለን መመልከት ካለብን የተቸገረ መርዳት አለብን። ያዘነውን ማረጋጋት አለብን። በተቻለን መጠን ለአባቶቻችን ክብር መስጠት አለብን። የፈጣሪያችንን ቃል የተወሰነ ሙሉ በኩል ብንሆን መልካም፣ ሙሉ እንኳ ባንሆን ለንስሐ መቅረብ አለብን። ያጠፋነውን ጥፋት በንስሐ መታጠብ አለብን። የሰጠንን ጸጋ ማክበር አለብን። የተሰጠነው ጸጋ ካህናት ለእኔና ለእናንተ የተሰጡ ሀብት ናቸው። ለእኔና ለእናንተ የምድር ሳይሆን የሰማይ ሀብት፣ የዘላለም ሕይወት የሚያስገኙ ከአምላክ ጋር የሚያስታርቁ አስታራቂዎቻችን ናቸው ካህናት። ስንቶቻችን ናችን የምናከብራቸው? ስንቶቻችንን ስለ ንስሐ አባት የምናውቅ? ስንቶቻችንን ስለ ካህናት የምናውቅ? ካህናት የለበሱ ጽድቅ፣ ካህናት ጽድቅን የለበሱ ናቸው። እንግዲህ በዛ ቤት ውስጥ ሲጨነቁ የነበሩት ዛሬ ኑ አትፍሩ፣ አትደንግጡ፣ መንፈስ አይደለሁም፣ ራሴ ኢየሱስ ክርስቶስ ነኝ፣ የተሸነከርኩትን እጄን የተሸነከርኩትን እግሬን ራሴ ነኝ ብሎ እንዳጽናናቸውና እንዳረጋጋቸው ዛሬም የኔና የእናንተን ችግር ፈንቅሎ በመካከላችን ቀርቦ የሀገራችንን የኢትዮጵያን መከራዋን ፈተናዋን ከለዋ ላይ ገፎ በእውነት መልካም ቀን የምንነጋገርበት መልካም የምናወራበት ጊዜ አምላካችን ያድለን። ዛሬ እኮ ጧት መልካም ነገር ብንሰማ ከሰዓት መልካም ነገር የለም አይደል እህቶቼ? ውሸት ነው። እንደ ጧትስ መቼ መልካም ሰምተን? መልካም ነገር መስማት እኮ የራቀበት ዘመን ነው ያለው። የምናየው ነገር መልካም አይደለም። የምናየው የኑሮ ውድነት ነው፣ የረከሰ ነገር አለ። የምናየው ችግር ነው፣ የምንሰማው ችግር ነው፣ የምንሰማው ጦርነት ነው፣ የምንሰማው ሞት ነው፣ የምንሰማው መሬት መንቀጥቀጥ ነው። እግዚአብሔር አምላክ ይሄንን መከራ፣ ይሄንን ችግር፣ ይሄንን ፈተና ከትንሾቹም ከትልቆቹም ከዋቂውም ከልጁ ከሀገራችንም ከሕዝባችንም ያውጣልን። በእውነት እግዚአብሔር ከዚህ ይሰውረን። እግዚአብሔር በፍቅሩ ያትመን። ታዲያ ይሄንን በዓል ስታከብሩ ይሄን አምሳውን ስታከብሩ አባቶቻችሁን እያከበራችሁ አባቶቻችሁ ቤታችሁን እንዲባርኩላችሁ አድርጉ። ሁለተኛ ቀን ነው ይሄን መልእክት አስተላልፍ የቻለ በቤተ መቅደሱ ያሉትን ካህናት ወስዶ ቤቱን ያስባርክ። የመንፈስ ቅዱስ ወራት ነው። መንፈስ ቅዱስ የሚወርድበት ዘመን ነው። ያልቻለ አምስቱን ቀዳሲያን ወስዶ ቤቱን ያስባርክ። እኔ ጋር ናችሁ? አምስቱን ቀዳሲያን ወስዶ ቤቱን ማስባረክ የተሳነው አቅም የሌለው ካለ ደግሞ ንስሐ አባቱን ጠርቶ ቤቱን ያስባርክ። እንግዲህ በሉቃስ 24:33 ያስተማረን የመከረን የገሰጸን ልዑል እግዚአብሔር ለዘለዓለሙ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔርን አመስግኑ።